እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ ብለው በህይወት የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁል ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች። በዚያ ሐል የነበረው በልጅነት የተሰበረው ሰውነቷ ዛሬ ጉንፋንም ሲይዛት ድክም ያረጋታል፣ ለፍስፍስ ያረጋታል። የሆነችም ነገር ትንሽዬ ሲያማት ውስጧ ላይ ጉዳት ስለነበረ እንደ አዲስ ስብርብር ትላለች። የዚያን ጊዜ የእኛን ኺድማ የምትፈልግበት ወቅት ያ ነው። ያኔ ቸል ያልናት እንደሆነ አላሁል ሙስተዓን ነው። አዩሀል አሂባህ አላሁ ጀለ ወዐዝ የወላጆች ኺድማ ስላሁን የእናት ኺድማ የእናት እንክብካቤ ብየስል ደሃ ነኝ በምኔ እሚል ሞልቷል እናንተ ጋር። እኔም ያ ሊሆን ይችላል ሐሳቤ ደሃ ነኝ በምኔ አቅሙ የለኝም ሊል ይችላል። ላ ወላህ ብር እኮ አይደለም ኺድማ፣ ስጦታ እኮ አይደለም ኺድማ። ኺድማው ቁርአን ነገረ ወኽፊድ ጀናሐክ ክንፍህን ዘርጋላቸው እነሱ ፊት ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ። አየህ እነሱ ፊት ተዋረድ፣ ዝቀጥ፣ ዝቅ በል። ይሄ ነው ኺድማ ብሎ ማለት። ልባዊ መተናነስ ወላጆች ፊት ይኑር፣ ልባዊ መተናነስ እናት ፊት ይኑር። ከዚያ በኋላ ልባዊ መተናነስ ካለ፣ እውነታዊ ፍቅር ካለ፣ እውነተኛ ክብር ካለ 10 ብርም ስታገኝ ወስደህ 5 እንሰጣታለህ። ግና እዚህ ጋር የቆሸሸ እንደሆነ እዚህ ጋር ክብሪያ ያለበት እንደሆነ እዚህ ጋር የእናት ቫልዩ ልቤ ውስጥ ያሌለ እንደሆነ የአባቴ ክብር ልቤ ውስጥ የሌለ እንደሆነ ቢደላኝም አልፎ ቢተርፈኝም ቅድም እንዳልኩት እናቴን ማስታውሰው በዒድና በሆነ ሴሬሞኒ በፕሮግራም ሊሆን ይችላል። ጀናሐ ዙል ሚን ረሕማ ከእዝነት የተነሳ አለ። ያ ሰላም አገላለጽን ይሁን ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ ከእዝነት የተነሳ በእዝነታዊ መንፈስ ላይ ሆነ ክንፍህን ዘርጋላቸው፣ ተረማመዱብኝ በላቸው፣ ዝቅ በልላቸው አለ። ሚን ረሕማ ማለት ምን ማለት ነው? አባብያት ሸውጄው አታልያት እግሯ ስር ገብቼ ትናንሽ ክድሚያዎችን አቀራርቤ ውርሱን ለኔ ጀባ ብላኝ እንድትሞት በሚል ንያ እንዳይሆን ማለት እኮ ነው። እንዲህ አይነት ጮሌ ነኝ የሚል ጅል ሞልቷልና ነው። እናቶች ሲያረጁ በተለይ አባት ካሌለ፣ ምክንያቱም ውርስ እሳቸው አይደለም የሚያዋርሱት፣ በሱ ሳቢ እሳቸው አይደለም የሚያዋሩ። ምን አገባቸውና ነው? እሳቸው ንብረቱ የአላህ ነው። ሲሞቱ አላህ በረሕመት አይኑ ያቸው ዝም ብለው ነው የሚሞቱት እንጂ ለገሌንን ያገሊቴንን የማለት ስልጣን የለም። ደጋግሜ እንዳልኳቸው ግን ስለማናውቀው ሁክሙን ይሄንን ንብረት ላንተ ያኛውን ቤት ላንተ ያኛውን ባንክ ውስጥ ያለውንም ላንተ የምትለው መስሎት እሷን ለማታለልና ለመሸወድ ውርሻውን ለመጠቅለል ከሆነ ግን አይሆንም አለ አላሁ ጀለ ወዐዝ። ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ ከእዝነት የተነሳ ብቻ ይሁን ለሷ መዋረድህና መዛቀጥህ አለ አላሁ ጀለ ወዐዝ። ثم قال سبحانه وقل رب ارحمهما كما ربياني صغيرا أنت متجلون يا هل كادرك بوالا أيه وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما أيه فلا تقل لهما أف
አላሁ ጀለ ወዐዝ ወላጆቻችንን መንከባከብ ለሳቸው ዝቅ ማለት ያለብን ምናምን እንዳለ ካስተማረ በኋላ በተግባር ደግሞ ጥፋት እንዳናጠፋ ምን አለ? ወላ ተቁል ለሁማ ኡፍን። ሲያረጁ ሲጃጁ አስተሳሰባቸው ሲቀንስ ንግግራቸው ይበዛል፣ ትእዛዛቸው ይበዛል። ጭቅጭቅ ሊኖር ይችላል። ደግሞ ደጋግሞ አንድ ነገር ሊናገሩ ይችላሉ። አሁን የነገሩህን በኋላ ሊነግሩ ይችላሉ። ትላንት የነገሩህን ታሪክ ዛሬ ሊደግሙ ይችላሉ። አብረህ እንድትቀመጥና እንድታጫውታቸው ዘንዳ 20 ሰዓትህን ሊበሉ ይችሉ ይሆናል። አትሰልቻቸው። ወላ ተቁል ለሁማ ኡፍን አለ። ቢያስቀይሙህ እንኳን ኡፍ እንዳትላቸው አለ። ዑለማዎች ምን ይላሉ? ኡፍ የምትለው ቃል የመጨረሻ ስድብ ናት ለወላጅ። ከዚያ በታች ስድብ ኖሮ በነበር በከለከለን አላህ። ኡፍ እኮ ማለት የምናውቀው ነው። እጭ የምንለው ቃል ማለት እርር እጭማ ከባድ ነው። እጭ አይደለም አሉ ሌሎች። ኖ ታዲያ ምንድነው ነው አሉ። ይሄም ከባድ ነው፣ ከእጭ አይተናነስም። ታዲያ ምንድነው? የሆነ ነገር ሲናገሩ በእጅ ማለት ነው አለ አላህ። አየህ በእጅ እንደዚህ የምንለው ነገር አለ። በእጃችን ምንለው ነገር እንደዚያ ያ እንኳን አላሁ ጀለ ወዐዝ ከለከለ አለ። ታዲያ ወላ ተቁል ለሁማ ኡፍን ወላ ተንሀሩሁማ። ታዲያ ስትናገር ድምፅህን ከፍ አድርገህ እንዳትናገር። አየህ ድምፅህን ከፍ አድርገህ ጮክ ብለህ እንዳትናገራቸው አለ። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እናትየው ጠሩ። ያ አባ ሁረይራ ለበይክ ያ ኡማህ አለ። አቤት እናቴ አለ። ከዚያ ድምፁን ከፍ እንዳደረገ ተሰማው በእናቱ ላይ። አጃኢብ። ከዚያም ገበያ ሄደና 2 ባሪያዎች ገዝቶ አመጣና ነፃ አወጣቸው። ለምን? የሰራው ወንጀል ከባድ ስለሆነ በዚህ ጥፋት የአላህ ነገ ጀሃነም ይዶለኛል በሚል ስጋት ምን አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እናቱ ላይ ድምፁን ከፍ ሲያደርግ አስቦት አይደለም፣ ሆን ብሎ አይደለም፣ እንደኛ አክርፎ ኦር ጩሆ አይደለም። ዛሬ እናቶቻችን ሲጠሩን እንዴት ነው? አቤት ማማ አቤት ኡሚ ነው ምንላት አይደለም። እየደበረን አይደል? የትቢት አቤት ማለት ነው። የትቢት አቧጨቅጭቅኝ ማለት ነው ውስጡ ላይ ያለበት። አቤት እንኳን ለማለት ጠንቶት ማለት እንኳን ድምፅ ከፍ ማድረግ አለማድረግ ያንን ሊቆጣጠር ቀርቶ አቤት ማማ ማለት ጠንቶት ማለት። فلذلك الله جل وعز ولا تنهرهما وقل لهما قولا كريما። ስትናገር ለነሱ ክብር የተሞላበት እዝነት የተሞላበት ርህራሄ የተሞላበት ንግግር መሆን መቻል አለበት አለ አላሁ ጀለ ወዐዝ። ታዲያ ኢኽዋኒ ይሄ ለወላጆች የመዋደቅ የመዋረድ ጉዳይ የደጋግ ባሪያዎች መገለጫ ነው። አላሁ ጀለ ወዐዝ ስለ ነብዩላህ ያህያ አለይሂ ሰላም አንስቶ ሲያበቃ ወበረን ቢዋሊደይሂ ወለም የኩን ጀባረን ዐሲያ። ያህያ ማለት እኮ በወላጆቹ መልካም ሰው ነበር። ባር ብሎ ማለት ወላጆች ከሚያስፈልጋቸው በላይ የሚያሟላ ማለት ነው። እኛ ቢር መልካምነት ለወላጆች መልካም መሆን መስሎ የሚታየን የጠየቁንን ነው። ከጠየቁማ ዋጅብ ነው። የጠየቁ እንደሆነ ግዴታ ነው። ሳይጠይቁን ፍላጎታቸውን ጠብቀን ማድረግ ማለት ነው። መሐመድ ኢብኑ ሲሪን ረሕመቱላህ ዐለይህ እናትየው ቢጫ ቀሚስ ይወዱ ነበር። ስለዚህ የበዚያን ዘመን ደግሞ ቀሚስ ቢጫ ቀሚስ ከሱቅ አይገዛም። ቀይ ስትፈልግ በቀይ ቀለም፣ ቢጫ ስትፈልግ በቢጫ ቀለም፣ ቡኒ ስትፈልግ በቡኒ ቀለም ነው የሚነከረው። መሐመድ ኢብኑ ሲሪን ረሕመቱላህ ዐለይህ ለእናትየው ቀሚሳቸውን ወስደው በቢጫ ቀለም ያስጨንትኑሊትና ያስነኩሩትና አምጥተው ልብሳቸው ስር ያደርጉላቸው ነበር። ለምን? ሲፈልጉ ቢጫ ቀለም ፈልጋለሁ ቢጫ ቀሚስ ፈልጋለሁ ብለው ከጠየቋቸው ዋጅብ ነው። ከመጠየቃቸው በፊት ፍላጎታቸውን ያሟሉ ነበር። ይህን ያህል ይንቀጠቀጣሉ ለኺድማቸው። አዩሃ الأحبة አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ الصحابي الجليل معروف لدى الجميع ከነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አብዛኛውን ቁርአን ከአንደበታቸው በቀጥታ ተቀብያለሁኝ ብሎ ያለው ጀግና ሰሃቢይ ከዕለታት አንድ ቀን እናትየው ጠርተው ውሃ አምጣልኝ አሉኛል። ውሃ ሳመጣላቸው እንቅልፍ ወስዷቸዋል። ቀስቅሶ ውሃ እንዳይሰጣቸው እንዴት እናት ይቀሰቀሳል? ሱብሃንአላህ ሱብሃንአላህ። እንዴት እናት ይቀሰቀሳል? አስቀምጦላቸው እንደሄድ እንዴት ፊት ለፊቷ ላይ ቁጭ ብሎ ተደርጎ ይኬዳል። ስለዚህ ምን ያደርግ?